ሰላም ተመልካቾች እንደምን ቆያችሁ? አሁን ደግሞ ይዤላችሁ የመጣሁኝ በእርግዝና ሰዓት ሊከሰት የሚችለውን የነፍሰ ጡር ህመሞች ወይም ደግሞ አደገኛ ምልክቶች ይሆናል ማለት ነው። ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት እጋብዛለሁኝ። እንግዲህ በእርግዝና ሰዓት የሚከሰቱ የነፍሰ ጡር ችግሮች የሚባሉት አብዛኛውን ሴቶች በእርግዝና ወቅት የተለያዩ ቀላል ህመሞችና አለመመቸት ስሜት ይኖራቸዋል። ነገር ግን አንዳንድ አስቸኳይ ሕክምና እርዳታ የሚያስፈልጋቸው የእርግዝና ህመሞች ስላሉ ሁሉም ነፍሰ ጡር እናቶች፣ አጋሮቻቸው እና ቤተሰቦቻቸው የእርግዝና አደገኛ ምልክቶችን በማወቅና መቼ ወደ ጤና ተቋም መምጣት እንዳለባቸው በመረዳት እናቶችንን ጽንሳቸው መጠበቅ አለባቸው። ከእነዚህ ምልክቶች እንግዲህ አንዱ ያጋጠማት ሴት በአስቸኳይ ወደ ጤና ተቋም መምጣት አለባት። አንደኛ ከማህፀን ደም መፍሰስ ካለ፣ ሁለተኛ ራስን መሳት ወይም መንቀጥቀጥ ካለ፣ ሶስተኛ ከባድና ቶሎ የማይተው የራስ ምታት ካለ፣ አራተኛ የእይታ ብዥታ ወይንም ማንኛውም አይነት አዲስ እይታ ችግር ካለ፣ አምስተኛ የፅንስ እንቅስቃሴ መቀነስ ወይም ማቆም፣ ስድስተኛ ከባድ የሆድ ህመም፣ ሰባት ያተነፋፈስ መፍጠን ወይም ለመተንፈስ መቸገር፣ ስምንት ከተለመደው የተለየ ወይም የበዛ የማህፀን ፈሳሽ ማየት፣ ዘጠኝ የእንሽርት ውሃ መፍሰስ ካለ እንግዲህ ከወሊድ በፊት ማለት ነው። አስረኛ በአጭር ጊዜ ውስጥ የፊት የእጅና የእግር እብጠት በከፍተኛ ደረጃ የሚጨምር ከሆነ፣ 11ኛ የማያቋርጥ ማቅለሽለሽና ማስመለስ ወይም ማስታወክ ካለ፣ 12 ከፍተኛ ትኩሳት ወይም ሙቀት መጨመርና ከፍተኛ የሆነ ደግሞ ብርድ ማለት እና ካልጋም ለመነሳት የሚከብድ የድካም ስሜት መኖር። እንግዲህ 13 በሚሸኑ ጊዜ ማቃጠል ወይም ህመም በተለይ ከትኩሳት ጋር ከሆነ ወይም የሽንት መጠን የሚቀንስ ከሆነ እንግዲህ እነዚህ ለነፍሰ ጡር እናቶች አደገኛ ምልክቶች የሚባሉ ናቸው ማለት ነው። ከተጠቀሱት አንዱ ምልክት እንኳ ካለ ወደ ጤና ተቋም በቶሎ መሄድና አስፈላጊውን ምርመራና ክትትል ማድረግ ያስፈልጋል ማለት ነው። እንግዲህ እነዚህ አደገኛ ምልክቶች የሚባሉት ናቸው። ከዚህ ባለፈ ደግሞ የተለመዱ ከእርግዝና ጋር ተያይዘው የሚመጡ ችግሮች አሉ። ከዚህ በታች የተጠቀሱት ምልክቶች በእርግዝና ወቅት የተለመዱ ችግሮች ሲሆኑ በቅድመ ወሊድ ክትትል ጊዜ ለጤና ባለሙያዎች በማማከር እንግዲህ መፍትሄ ሊያገኙ ይችላሉ ማለት ነው። ማቅለሽለሽና ማስመለስ በአብዛኛው ጊዜ በእርግዝና የመጀመሪያ የ3 ወራት ውስጥ የሚከሰት ሲሆን ትንሽ ምግብ በ1 እስከ 2 ሰዓት ልዩነት በመመገብ፣ ደረቅ ምግቦችን በመመገብ፣ ቅባትና ቅመም የበዛባቸው ምግቦችን በመቀነስ፣ በቂ ውሃ በመጠጣት፣ ቡና፣ አልኮል ከመጠጣት በመታቀብ፣ ምቾት ያላቸው አልባሳትን በመልበስ እና በቂ እረፍት በማድረግ ሊያሻሽሉት ይችላሉ። በተጨማሪም ማቅለሽለሽን የሚያስነሱ በሽታዎችን፣ የመኪና ጉዞ፣ ሙቀት ወዘተ በመቀነስ ዝንጅብል የያዙ ምግቦችና መጠጦችን በመጠቀም ማቅለሽለሽን መቀነስ ይቻላል። እንግዲህ ከዚህ ካለፈ በተደጋጋሚ ማስመለስ ወይም ማስታወክ ካለ ቶሎ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ሌላው እንግዲህ በብዛት የሚታይ ድካም፣ በእርግዝና ወቅት ከሰው የሚለይ ድካም ስሜት ከመጀመሪያዎቹ ሳምንታት ጀምሮ ሊኖር ይችላል። ጤናማና በቂ ምግብ በመመገብ እረፍት በማድረግ የማይጠፋ ከባድ ድካም ግን ከደም ማነስ አንስቶ የተለያዩ የጤና እክሎች ምልክት ሊሆን ስለሚችል ቶሎ ብሎ ወደ ጤና ተቋም በመሄድ አስፈላጊውን ምርመራ ማድረግ ያስፈልጋል ማለት ነው። እንግዲህ ሌሎችም አሉ። የኪንታሮት በሽታ ወይም ሄሞሮይድ፣ የእግር ስር ማበጥ፣ ቫሪኮስ ቬን፣ የምግብ አለመፈጨት፣ የድድ ማበጥ ወይም መድማት፣ መጠነኛ የሰውነት እብጠት፣ የቆዳ ለውጦች፣ የማህፀን ፈንገስ ኢንፌክሽን፣ የአፍንጫ መታፈን ወይም ነስር፣ የሆድ ድርቀት፣ የጀርባ ህመም፣ እነዚህ እንግዲህ ብዙ ጊዜ አብዛኛው የነፍሰ አነስተኛ የሆኑ ህመሞች ናቸው። እነዚህ ህመሞች ለውጥ ከሌላቸው ቶሎ ወደ ጤና ተቋም በመሄድ አስፈላጊውን የባለሙያ ምክር ማግኘት ያስፈልጋል ማለት ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት
ይህን ይመስላል። ሀሳብና አስተያየት ካለ ሀሳብ መስጫው ላይ ያስቀምጡልኝ። ተጨማሪና ሌሎችም መረጃ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ኃላፊነታችሁን እንድትወጡ ስል በአክብሮት አሁንም በድጋሚ ጋብዛለሁ። አመሰግናለሁ።